ይገባኛል አይደል? ችግር የለውም። ሌላ አዲስ ነገር አለ? በምን ዙሪያ? በአንቺና በዴቭ ዙሪያ እንዴት ሆናችሁ? ብዙ ጊዜ ስትጨነቂ ማይሽ በሱ ጉዳይ ነበር። እኔንም ብዙ ጊዜ ጠየቅሽኝ፣ በሁለታችሁ ዙሪያ ነበረ። በህይወትሽ በጣም ወሳኝ ነገር ይመስለኛል፣ ለዛ ነው የጠየቁሽ። አዎ ዶክተር፣ ግን አሁንም ባለፈው እንደነገርኩ ነው። እኔም ዴቭም በእናዳሊ ሰርግ ራሳችንን ቢዚ አድርገናል እና ስለ ራሳችን የምናወራበት ጊዜ አላገኘንም። ይሄ ይሆናል ያ ይሆናል ምንም ነገር የለም። እሺ አይደል? ያው እንግዲህ አዲስ ነገር ሲኖር እናወራለን ብዬ አስባለሁ። አዎ ዶክተር፣ በቃ ከጨረስን ልሂድ። ሰዓቱም እየሄደ ነው። ለሊየም ቆማለች። እሺ እና አልሸኛቸዋ? አይ ዶክተር፣ ችግር የለውም፣ እኛ እንሄዳለን። እሺ አይደል? እኔ ማገዛችሁ ነገር ካለ ንገሪኝ። እሺ እደውላለሁ። በቃ ለሊ ስለቆመች ልሂድ። አደይ ስላየሽና ስለመጣች በጣም ደስ ብሎኛል። ከዚህ በላይ እንድታስቢና ትጨነቂ አልፈልግም። ለእኔ ከበቂም በላይ ነው። ሩታ እሺ፣ አንቺን ደግሞ ምንድን ነው ማድረግ ያለብኝ? ሩታዬ ሻኪራዬ እንዴት ነሽ? ወዴት ነው? ምን ይህንን ሰው የማይመስል ሰውዬ ወስጄ እኮ አድቦልቡዬም ቢሆን ልሰራው እኮ ነው። ኧረ እንደው ዳይመንድ ወጥ ረገጥክ። ጭራሽ ሰው አይደለም እያልከኝ ነው? ይሁንክ ሽልጡ ሌባ። ማነው ሌባ? እስኪ አትጨቃጨቁ። ሁሉ ጊዜ መጨቃጨቅ ብቻ። ቆይ አይሰለቻችሁም እንዴ? ማሚ ያለች እንዴ? ምን ማሚ ብቻ ሩታዬ፣ ሌላ የሴት ጎረምሳ አለችልሽ። ማን? እሱን ስገቢ ብታዩ ይሻል። አረ እንደው ሻው ወሬት ቱሪና ፋንት ነፋለ ወይስ ትሄዳለህ? ቆይ እናንተ ለምን አይቀርባችሁ? አይ ሩታዬ ግቢ፣ በሩን ዝጊው። ደግሞ እጃ መላ ያለበት አለ። እኔና መጣሁ ሰውዬ፣ በቃ እኔ እጃለሁ። መጣሁ። በይ በሩን ዝጊው፣ ግቢ። መጣ። ኧረ ቀስ በል። አቤት አቤት፣ እንደው የሆነ ጉዳይ ያለበት አይመስልም? ወይኔ ፍቅር፣ ዛሬ ደግሞ ማዘሯ ጋር ነሽ ማድረው። እንዳትጨነቂ፣ ነገ ያው የተለመደው ሰዓት ከችልልሻለሁ። አዲያ አለች? ሌሎችስ? እነ ቅምጥል ነው። በቃ ዴቭም ይመጣል። እኔ ደግሞ ነገ እደውልልሻለሁ። እሺ እኔ ሙሽራ በጣም ነው በስተመጨረሻም ባቡሬ ታግቷል። ያገተውም ደግሞ ዳኒ ወይም ደግሞ የቤዛ እህት ነው። ከሰርጉም ላይ ሊያስቀረው ያሰበ ይመስላል። ምን ይመስላችኋል? ሰርጉ የሚቋረጥና የሚበላሽ ይመስላችኋል? ወይስ በሆነ መንገድ አምልጦና ተፈቶ ሄዶ ሰርጉን የሚታደም ይመስላችኋል? እስኪ ሀሳብ አስተያየታችሁን ኮመንት ላይ በማስቀመጥ ቪዲዮን ጀምሩልን። በስተመጨረሻም የቤዛና የዳኒ መንገድ እየተሳካላቸው እንደሆነ እየተመለከትን ነው። ሁለቱም አሪፍ ስራ እየሰሩ ነው የሚገኙት በራሳቸው መንገድ። ማለትም ቤዛ መግባት ትፈልግ ነበረ እነ እታለም ቤት። በስተመጨረሻም በፍቅር ታገዛ እሱን ሀሳቧንና አላማዋን አሳክተዋለች ማለት ነው። አሁንም ባቡሬን ማሰናከልና የሌሊን እቅድ ማበላሸት ሌላኛው ሀሳባቸው ነበር። እሱም ደግሞ የተሳካ ይመስላል። ያው ዳኒ ባቡሬን ተከትሎ በእንጨት መቶታል ማጅራቱን እና ያው ፌንት ሰርቷል ማለት ነው። ወስዶ እንደሚያገተው የታወቀ ነው ሰርጉ እስኪያልቅ ድረስ። ከዛ በኋላም ደግሞ በማያውቀው ሰው ምናልባት ሊያስፈታ ይችላል። ብቻ ይሄ ብቻ አይደለም፣ አብዛኛው ስራቸው በሙሉ እየተሳካ ነው እየተመለከትን ነው። ሩታም ዶክተር ማፍቀሩን አላቆምም ብላለች። ዶክተርም ደግሞ አደይ ማፍቀሩን አላቆምም ብሏል። አሹም ደግሞ ሮማንን ማፍቀር አላቆም። ብቻ ድራማው ላይ ብዙ ውስብስብ ነገሮች እየተፈጠሩ ይገኛሉ። ሩታ ልትረዳው አልቻለችም ዶክተርም ደግሞ እንግዲህ እንደ በፊቱ አይደለም፣ ባህሪው እየተቀየረ እንደሆነ እየተመለከትን ነው። ለሩታ ጊዜ መስጠቱ አንድ ደስ የሚያሰኝ ነገር ሆኖ እያለ አደይን ደግሞ እየፈለጋት እየመጣ ነው። ያኔ ሁለቱ በተጣሉበት ጊዜ፣ አደይና ዴቭ በተጣሉበት ጊዜ ለማስታረቅ እንዳልሞከረ አሁን ደግሞ አደይን የራሱ ማድረግን እያሰበና እየተመኘ እንደሆነ እየተመለከትን ነውና ይህ ደግሞ ለሱ ጥሩ አይደለም ብለን እናስባለን። ያው ፊት ነሳችኝ ይላል አንዴ፣ እንዴት አድርጌ ፍቅሬን ላሳያት ይላል። ብዙ ነገር ሲያወራ ተመልክተናል እና ይህ ደግሞ
ትክክል ነው ብዬ አላስብም። ሩታም ደግሞ እሱን ልትረዳው አልቻለችም። ማናት ያቺ የምትወዳት ልጅ እያለች በተደጋጋሚ ሲጨቀጭቀው እየተመለከትን ነበር እና እሱም ሊናገር ፈቃደኛ አልነበረም። ኩኩሻ ግን አምልጧት ነበር። እሱም እኮ አደይን እንደዛ ስለሚወዳት ነው ብላ ተናግራ አደይን ነው እንደሚወዳት ስትል ማን ነው ማለቴ ለሊ ነው ስትል ደግሞ መልሳ አንቺ አይደለሽ እንዴ የሚወዳት ሰው አለ ያልሽው ብላ ለማስቀየስ ሞከራለች። ግን ተሳክቶላታል። በእርግጥም ትቀባጥራለች አልፎ አልፎ እንጂ ለማስቀየስ የምትሞክርበት መንገድ አሪፍ ሆኖ አግኝተነዋል። እናም እያስረዳቻት ነበረ። አንቺ እንደሚሰማሽ አይነት ስሜት ነው እሱም እየሰማ ያለው። ማትፈልገውን ሴት ሊሆን ይችላል እሱ የሚፈልገው እና ስለዚህ ልትረጁ ይገባል፣ ጊዜም ልትሰጪው ይገባል እያለች ነበር። በእርግጥ ዶክተር አሁን ላይ ለሩታ የተወሰነ ጊዜ ሲሰጣት የተመለከትን ነው። በፊት የማያደርገውን አሁን አብሯት በመኪና ሄዳል፣ ይሸኛታል፣ ያደርሳታል ሐኪም ቤት ብዙ ነገር እየተፈጠረ ነው እና ይህ ደግሞ አሪፍ ሆኖ አግኝተነዋል። እሷም ለእሱ ያላት ቦታ እየጨመረ እየመጣ ነው። የሚያሳያት ነገር ደግሞ ስለሚወዳት እንደሆነ ነው እያሰበች ያለችው በአእምሯ። እሱም ደግሞ ተይጎዳሻለሁ እያለ በተደጋጋሚ ቢነግራትም ልትቀበልና ልታምን አልቻለችም። ችግር የለም እኔ አንተን ካየሁ ይበቃኛል ትላለች በተደጋጋሚ እና በመካከላቸው ያለው ነገር በሙሉ ሊፈታ አልቻለም። ያው መጀመሪያ ላይ ዶክተር ያሾፈችበትና ልትቀልድበት ጊዜ ለማሳለፍ ብቻ የምትመጣ ነበር የሚመስለው። አልገባውም ነበር እና አሁን ነው ከረፈደ የገባው። ግን ገብቶትም ምንም የሚያደርገው ነገር የለምና ሊቀበላት አልቻለም ፍቅሯን ማለት ነው። ያው የሮማንና የሹ ነገር እንደ በፊቱ ነው እየቀጠለ ያለው። በተደጋጋሚ እሱ ሊያስታውሳት ምናምን እየሞከረ ነው፣ ግን እሷ ማስታወስ አልፈለገችም። አብረው እንዳይሆኑ የሆነ ሚዛት ነገር አለ። እሷም ትወዷለች፣ ግን ከእሱ ጋር እንዳትሆን የሚያደርጋት ነገር አለ። በተደጋጋሚ ያለፉት ክፍሎች ላይ ስትቀናው ላይ የተመለከትን ነበርና ይህ አንድ እንደምትወደው ማሳያ ነው። ነገር ግን ከእሱ ጋር አብራ እንዳትሆን ያደረጋት አንድ ነገር እንዳለም ደግሞ በዚሁ ልንመለከት የሚገባ ነገር ነው ብዬ አስባለሁ። እንግዲህ በአሹና በዳይመንድ መካከል ያለው ግንኙነት በጣም ደስ የሚለውን አግኝተነዋል። ያው እንደ ወንድምና እንደ ጓደኛ ነው የሚተያዩት። ዳይመንድም እስኪ ላሽሙንሙንና ብሎ ይዞት ወጥቶ ተመልክተናል። ጸጉሩ ምናምን ብዙ ነገር ሊያስቆርጠው ነው እና እሱም አስፈቅዶ ወጣ። ያው እታለምም በጣም ጥሩ ሴት መሆናቸው ይታወቃል። ያው ብዙ ጊዜ ለዘበኛና እንደዚህ ለጥበቃ ሰራተኛ እንደዚህ አይነት ፍሪደም አይሰጥምና እሷ ደግሞ የሁሉ ነገር እየሰጠቻቸው ነው። በጣም ደስ ይላል። ደግሞ በተለይ እሱ እኔና ሮማን ሊወስድ ነው ሲል እትዬ ማለት እታለም ደግሞ በቃ አንተ ሂድ እሷ እዚህ ትቀመጣለች ስትል ሮማን እኔስ እንዲህ ስለሰራ ልሄድ ነው ያለች መከራከሯ ቤተሰብ ውስጥ ያለውን በራስ መተማመን ዝቅ ማለት ስሜት እንደሌለና ሁሉም እንደ ቤተሰብ እንደሚተያዩ ማሳያ ነው ብዬ አስባለሁ። ለማንኛውም በዚህ መንገድ ላይ ካፕ አድርጌላችኋለሁ። ቀጣይ ማን ይቅረብ እሱን ሀሳባችሁን አስቀምጡልኝ። መልካም ጊዜ ይሆንላችሁ።